እግዚአብሔር እንዳታመልክ ቢል ምን መሰለ ብራዘር ይባላል እንዴ? አመልከዋለሁ። ቆጣ ብለህ ነው መመለስ ያለብህ። መጋጨት ነው ያለብህ። እኛ አሁን እዚህ አሁን ተሰብስበን አምላክ ሁን ያላለ ሆኖ ነው እኮ ያገኘን። ደግሞ እኮ እግዚአብሔርስ አለሁ አይልም፣ አይዞ አይልም። አዲስ ኪዳን ቢሆን እሺ መንፈስ ቅዱስ በእኔ ውስጥ አለ ምናምን እንደ አንተ አሁን እኮ ደህና ወጥ የሚሰራበት ቤት ገባ ብለህ ብትወጣ እኮ ይቆይብሃል እቶን ሰዓት። እግዚአብሔር ራሱ ግን ለራሱ ሲሆን እኮ በተለየ መንገድ ነው የሚሰራው። ክርስቲያን መሆን የሚጠቅም እኮ የሆነ ቦታ ነው። ቶሎ ነው ምንም ነገር ላይ ያድን ይችላል። በጌታ መሆን የሚያድን ከዘላለም ሞት ምን ያድናል? ማንስ ያድናል? ኢየሱስ ብቻ ነው የሚያድን። ሲጨቃጨቅ ሲከራከር እጸልያለሁ ሲል እንዳጸልይ ሲባል እጸልያለሁ፣ ወደ አንበሳ ጎተታ እጸልያለሁ ሲል እግዚአብሔር አይዞ አይለው በርታ አይለው። አይኑን ጨፍኗል እና ናቡከደነፆር ሴንስ ያደርገው ቸርች ያሉ ሰዎች አይደለም ተሰብስበው ዋው ያሉት አጋንንት አምላኪው ሰውዬ እስኪያየው እግዚአብሔር ተገለጠ። አንበሳ ጉድጓድ እየሄድኩ ነው ስትለው አድንሃለሁ አይዞ አይልህም፣ ና ነው የሚል። ግባ ግባ። እውነተኛ አምላክ የሆንከውን አንተ ብቻ እውነተኛ አምላክ ነህ አለ ኢየሱስ። በዚህ ዕውቀት የዘላለም ሕይወት አለ። እውነተኛ አምላክ የሆንከውን አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። በዚህ ዕውቀት ላይ በተመሰረተ እምነት የዘላለም ሕይወት አለ። ልጆቹ እግዚአብሔር ብቻ ነው አምላክ ነው። ያቆመው ምስል አለ። ስገዱ ሲባል ሁሉም ሰገደ የሚል ቃል አለ። ስሙን ሁሉም ሰገደልና እነዚህ ሶስት ወጣቶች ብቻ ነች ያልሰገዱት። እኔ አሁን ይኸውላችሁ ሁሉም ከሰገደ ማን ያያቸው? ያልሰገደ አለ ማለት የሚቆጣጠር። ቃላተኞቹ ቆመው ያሉ ታውቃል። ይፈልጓቸዋል አለ ጠምዷቸው። ሲያዩ ሶስቱ ልጆች ቆመዋል። እዛ ዳር ላይ ቆሙ። ስገድ ሲለው ዝም ብሎ ወደ ንጉሥ ማን ያመጣሃል ታዲያ? ስገድ እሳቱ ይታያል። አልሰግድም አንሰግድም። ለምን? እውነተኛው አምላክ የኛ አምላክ የዕብራውያን አምላክ። እዚህ ምርኮኛ ሆኜ ስጠኝ የዋዛ እንዳልመስልህ። የአባቶች አምላክ ቀይ ባህርን በቀኝና በግራ አቆሞ በባህር መካከል በደረቅ መሬት ያሻገረ አምላክ ነው። እግራቸው ጭቃ ሳይዛቸው ነው የወጡት። ባህር መሃል ደረቅ መሬት የለም። እግዚአብሔር ደረቅ መሬት አድርጎ እንደዛ ያሻገረ አምላክ ነው የኔ አምላክ። እና በአባቶቻችን በደል ምክንያት ነው የመጣ ነው እንጂ እዚህ ሲጀምር ነዋሪ አይደለን። ለኮንትራት ነው 7 ዓመት ነው የመጣ ነው። እንመለሳለን። አልሰግድም። የልጆቹ መልስ ባይዘው ኦፌንድድ ያደርጋል። ልጆቹ በትህትና አይደለም የሚመልሱልህ። አልሰግድም አምላክ እንዳልሆነ ራሱ ብታክ ትናደዳል። ሲጀመር የአምላክ ጥያቄ መልስ ትህትና የለውም። እግዚአብሔር እንዳታመልክ ቢል ምን መሰለ ብራዘር ይባላል እንዴ? አመልከዋለሁ። ቆጣ ብለህ ነው መመለስ ያለብህ። መጋጨት ነው ያለብህ። ሰይጣን ትሪት ሊያደርግ ሲሞክር እንዴት ራስን ታመቻቻለህ? ሊገልብጠ መሄድ ነው። ምንም ይቅርብህ። ሰውነት ከልብስ አይበልጥም እንዴ? ሕይወትስ ከመብል። አምልኮ እኮ እሱ ነው። ሕይወት እኮ ነው አምልኮ። አንሰግድ ሲሉ ጎትተው ሶስቱን ጎትተው ይዘዋቸው ሄዱና ንጉሱ ፊት አቆሟቸው ይላል። ሰውየው እኮ እንደምታዩት ነው እንግዲህ የፈለገውን ነገር ሰርቶ አምልክ ይላል። እሱ ቁጭ ብሎ ያያል። እኔንም አምልኩኝ እኮ ይላሉ። በጣም አስፈሪ ነው፣ ጨካኝ ነው ደግሞ ናቡከደነፆር። ከተማ እኮ ነው እኮ የሚያቃጥለው። ኢየሩሳሌምን እኮ አጠፋት እኮ ነው የሚለው። ቤተ መቅደሱን ያፈረሰው እኮ የሰውዬ የቤተ መቅደስ ዕቃ ይዞ እኮ አያሌ ህዝብ እኮ ገለዋል። እሱ ፊት ነው የቆመው። እናንተ የባቢሎን አውራጃ ገዢዎች ናችሁ አይደል? አዎ። እና ዳንኤል ልምፈቶ ነው የተሾማችሁት። አዎ። በሉ አሁን ሂዱና ስገዱ። በዳንኤል ሞገስ አልፌያችኋል፣ ሂዱና ስገዱ ሲላቸው ያነበብኩት ክፍል ነው። ስገዱ አላቸውና ከዛ ቀጥሎ እንደዚህ አላቸው፣ ከእጄ ሊያድናችሁ የሚችል አምላክ የለም። ጂሰስ ሰው እንደሌለ ቢያቀራሱ እንደዚህ አይል። ምን አይነት ትዕቢት ነው? ከኔ እጅ አላቸው ምንም አምላክ አያድናችሁ ሲላቸው ልጆቹ አንተ ላቆምከው የወርቅ ምስል አሉት። ኢቭን አምላክ ብሎ አልጠሩትም። አንተ ያቆምከው አሉት። አንተን የሰራው አሉት። እውነታቸው ነው። የአሕዛብ እኮ አማልክት እኮ ጣዖታት አይደል? ጣዖታቶች እኮ በተከታዮቻቸው እኮ እድሜ ይበለጣሉ። ተከታዩና የሚሰራው ትሻለኛለህ ይልና ከካር ቁጭ አድርጎ ከዛሬ ጀምሮ አመልክሃለሁ ይላል። እድሜውን የሚወስንለት ተከታዩ። የኛ ብቻ ነው እኮ ሰርቶን። እኛ አሁን እዚህ አሁን ተሰብስበን አምላክ ሁን ያላለ ሆኖ ነው እኮ ያገኘ ነው። እኔ የፈለኩትን ለምንድን ነው የማላረገው? ኪንግ ነው ዶሙን የሚመራው። ኪንግደም ነው። ጌታ ይባረክ። አንተ ላቆምከው የወርቅ ምስላው እንደማንሰግድ አሉት። አማልክቶችህንም አሉት እንደማናመልክ ይህንን እወቅ አሉት። ስቴትመንቱ ከባድ። ይህንን እወቅ አሉትና አምላካችን አሉት ካንተ እጅ ያድነናል አሉትና ካኔ ሲል ባያድነንም ልጆቹ ኪዳን ሰብረው ገቡ። ታውቃለህ አዲስ ኪዳን ላይ ባያድነንም ለዚህ ጣዖት 60 ክንድ በ6 ለሆነ ጣዖት አንሰግድም ሲሉት መጽሐፍ እንደ የንጉሥ ቁጣ ከሳቱ በፊት ቁጣው ነው
ነደደ ይላል። ናቡከደነፆር ፊቱ ተለወጠ ይላል። አንብቡትና ፊቱ በዋል ለኔ ነው እንደዚህ አስበው እንግዲህ ንጉስ ነው። እውነቱን ነው ባይዘው እያረገው ነው። ለጠቅላላ ዕውቀት አይደለም እያወራ ያለው። እሳቱ በሚችልበት መጠን ይንደዳላቸው። 7 እጥፍ ማለት 7 የሚያክል እንደማለት ሳይሆን to the maximum እሳቱ ይንደዳል። እሳቱ ሲያያዝ ቆመዋል እኮ እነዚህ ልጆች። በኢየሱስ ደሞ እኮ እግዚአብሔርስ አለሁ አይልም፣ አይዞ አይልም። አዲስ ኪዳን ቢሆንሽ መንፈስ ቅዱስ በእኔ ውስጥ አለ ምናምን ያን የለም ለመስራት ነው ከመጣ የሚመጣው ላይመጣም ይችላል። ፈቃዱ ከሆነ በቃ ኑ በዚህ በኩል ሊል ይችላል። እሱ ላይ መጣ ይችላል። በቃ ኑ ሊል ይችላል። ያድነናል አሉትን። ባያድነንም የኃይል አይደለም የፈቃድ ነው አሉት። ተፈለገ አለው እንዴ አንተ በእጅ የምትወረውርበት እኔን እጅህን እኮ ካፈር የሰራው የኔ አምላክ እንደዚህ በእናትህ ማፀን እኮ የገጣጠመ እሱ ነው። ጥያቄ ውስጥ አይገባም። ባያድነንም ግን አናመልክም። ይህን ማወቅ አለብን። ንጉሥ ሲሉት መጽሐፍ እንደዚህ ይላል። ንጉሥ ተበሳጨ ይላል። እሳቱ ነደደ ይላል። ከንጉሱ አይደል የተመረጡ ከወታደሮች ማለት የተመረጡ መጡ። እንደ ኳስ መወርወር የሚችሉ ይኸው መጎናጸፊያ የጭንቅላታቸው ስካርፕ ሰናፊል ስካርፓቸው ልብሳቸው ያላቸው ሙሉ እላያቸው ላይ በሰንሰለት ጥፍር ተደርጎ ታሰረ። እንዴት አድርጎ ሊያነዳቸው እንደሆነ በቃ ልጆቹ ተዘጋጁ፣ ታሰሩ። ሰብስበው ወደ እሳት ወረወሯቸው። ዳኒ ነበር መጥቶ ነበር ለማየት። አረ ጓደኞች ሊቃጠሉ ነው ሲሉት መጥቶ ነበር። ምክንያቱም ሲወጡ ሲጽፈው የጻፈው የአይን ምስክር ነው። እሳት አይሸትም ነበር ማለት ምዕራፍ 3 ለመጻፍ ተጠግቶ አሽትቷቸዋል አለ። የቅድሙ ሽታ ነው ከቤት ስትወጡ የነበረው አይነት ነው ብሎ እንኳን ሊቃጠሉ ጭስጭስ አላሉም ነው። እንዴ አንተ አሁን እኮ ደህና ወጥ የሚሰራበት ቤት ገባ ብለህ ብትወጣ እኮ ይቆይብሃል። እቶን እሳት እግዚአብሔር ራሱ ግን ለራሱ ሲሆን እኮ በተለየ መንገድ ነው የሚሰራው። ሲጠብቀህ ከእሳቱ ብቻ ሳይሆን ከምንም ነው የሚጠብቀህ። ከስጋቱ ይጠብቀሃል። እንኳን ከምልክቱ ውስጥ ራሱ እንዳያስብ ነው የሚያደርገው እንኳን ደጅ እና ሳይበስበው ሲያረጓቸው እሳቱ ኃይሉን እንዲያሳይ ተፈቅዶለታል። ያው ጌታ ኢየሱስ ገብቶ ነበር አይደል? ሲገቡ ውስጥ ቀድሞ ገብቶ የነበረው ነግሮታል ለእሳቱ የምፈልገውን በሙሉ አድርግ፣ እነዛን 3ቱን ግን እንዳነካቸው። ምክንያቱም እንደዛ ነው። እሳት መቼስ በምንም ተአምር ሊምርህ አይችልም። አይመርጥም እሳት ካልተነገረው። የሚበልጠው መጥቶበት ነውና ሲወረውር ወርዋሪዎቹን አይደለም የሚለው እሳቱ አይደለም እኮ ወላፈኑ አይደል ሲል ገደላቸው ይላል። ናቡከደነፆር ያይና ባይዘዊ ወርዋሪዎቹ ሞቱብኝ አይልም። እሳት ነው ማለት ነው። ሞከረባቸው። ከዛ ልጆቹስ ገብተው እሳት ውስጥ ገብተው እሳቱ እሳት መሆኑን ለማሳየት የታሰሩበትን ብረት አቀለጠው። አልነካቸውም። ብረቱን ሲያቀልጠው እችን እጃቸው ላይ ስስ ጸጉራለች አልነካትም። ብረት ማቀለጥ ይችላል፣ እሳት ነው ማለት ነው። መጽሐፍ እንደዚህ ይላል። ከወንበሩ ተነሳ ይላል ንጉሥ። ስማ ወደ እሳቱ አፍ ጠጋ አለ ይላል። አንተ ወላፈኑ ሰው የሚገል እሳት ማለት ሰው እንዴት ተጠብቃለህ? አጥንት አይገኝም። ስጋ አይደለም አጥንት አመድ ነው የሚሆኑት። ጠጋ ብሎ ወደ ውስጥ አየ ይላል። ሲያይ 4 የተፈቱ ወርዋሪውን ጠራው ይላል። ያው ናቡከደነፆር እድሜው በጣም ስለሄደ በደንብ አያይም። ና አለው በዙብኝ ብሎ ና አለው። ስንት ሰው ነው የጣላችሁት አለው። 3 ስንት ሰው ነው የማያወለው? 4 ያኛው ምንድነው አለው። ቃል በቃል ናቡከደነፆር አላመነም አይኑም። ያኛው ምንድነው ሲለው ያንን እኛ አልጣልነውም አለው። በምን ይዞ ነው የሚጥለው? የአማልክት ልጅ እኮ ነው ያኛው አለው። ከእሳቱ በላይ ያበራል ያኛው። እንዴት ዲሰርን ታደርገዋለህ ታዲያ? የተለየ ነገር ነው። የተለየ እንደ ልጆቹ አይደለም፣ ያብረቀርቃል። ያኛው የአማልክት ልጅ ነው ሲለው ናቡከደነፆር ያቆመውን ብረት ረሳው፣ ወርቁን። የአባቴ ብሩካን አለ። አባቴ አለው ታውቃለህ። እዛው የድሮ ሰው ግን እንዴት ቶሎ ቶሎ አምላክ እንደሚቀየር አንተ አያድርም እንዴ? አቁሞ የአባቴ ብሩካን አለና ኑ ውጡ። ገብቶ ማውጣት አይቻልማ። ወላፈኑ እሱንም አይምረውም ንጉሥ ስለሆነ። ክርስቲያን መሆን የሚጠቅም እኮ የሆነ ቦታ ነው። ቶሎ ለምንም ነገር ላይ ያድን ይችላል። በጌታ መሆን የሚያድን ከዘላለም ሞት ምን ያድናል? ማንስ ያድናል? ኢየሱስ ብቻ ነው የሚያድን። ኑ ውጡ ሲላቸው እሳት ውስጥ 4 ናቸው፣ ሲወጡ 3 ናቸው። ደጅ ባንተ ነው የሚታየው፣ እሳት ውስጥ ነው ለብቻው የሚመጣ። ስትጨቃጨቅለት ባንተ ነው። መከራው ሲገባ አጠገብ ይቆማል። ምን ማለት ነው? የምታልፉበት መንገድ እሱን ይገልጠዋል ማለት። መጥፊያቸው ሳይሆን እሱን ማሳያ ሆነ። እነዚህ ልጆች እንደዚህ ባይጨክኑ የሚቀጥለው ነገር የለም። ያድነናል ባያድነንም ልክ ሲሉ እታያለሁ በእነዚህ ይላል እሱ። እሳት ውስጥ ሲገቡ ብቅ እላለሁ። ደጅ ሲጨቃጨቁስ
አለው አይዞ የሚል መልእክትም አልመጣም። እንደዛ አይነት የማረግ እቅድም የለው። የዳንኤልም እንደሱ አይደል ጉድ ያደረገው? ሲጨቃጨቅ ሲከራከር እጸልያለሁ ሲል እንዳጸል ሲባል እጸልያለሁ፣ ወደ አንበሳ ጎተታ እጸልያለሁ ሲል እግዚአብሔር አይዞ አይለው በርታ አይለው። መልአክ እንደላቀ የሚያውቀው ብቻውን ያውን ይሄ መልአክ አለ ምዕራፍ 3ም ላይ አለ፣ እዛ ምዕራፍ 6ም ላይ አለ። ቶሎ አይሄድም። እግረ መንገዴን በመደዳ አድኛቸው ልሂድ ብሎ እዛ ነው ሲመላለስ ነው የሚውለው። ልጆችም የሆነ ቦታ ይገባሉ፣ ለእግዚአብሔር ብለው ወስነው ይገባሉ። ጨካኞች ናቸው። ሰው ሀገር ሄደው አምላክ ያስለውጣሉ በህግ። ምክንያቱም እዚህ ምዕራፍ 3 ላይ እኮ ከነዚህ ከሶስቱ ወጣቶች አምላክ በቀር አለ ናቡከደነፆር ሌላ ሰው ሌላ አምላክ ሲያመልክ ወይንም በእነሱ አምላክ ላይ የስድብ ቃል ሲናገር ብሰማው አለ ቢገኝ በግዛቴ ማለት በ127 ሀገር ወሬ እልፍ ሲል ከሰማችሁ ሰውየውን አምጡትና የጉድፍ መጥያና ምናምን አረጋዋለሁ አለ፣ አጠፋዋለሁ አለ። አምላክ በህግ ተቀየረ። እግዚአብሔር በሰጠን በዚህ ዘመን በውሳኔ ነው እንደዚህ ያደረገው። የልጆቹ ጭካኔ ነው እግዚአብሔርን መጠን በሌለው መንገድ ራሱን እንዲያሳይ ያደረገው። ፊዚካሊ ታየ እግዚአብሔር። ሰው ናቡከደነፆር አይነት ጣዖት አምላኪ ሰውዬ ባይኑ አየው። አይኑን ጨፍኖ አይደል ናቡከደነፆር ሴንስ ያደረገው። ቸርች ያሉ ሰዎች አይደለም ተሰብስበው ዋው ያሉት፣ አጋንንት አምላኪው ሰውዬ እስኪያየው እግዚአብሔር ተገለጠ። እንወስን። አሜን ነው። ለጌታ እንኑር። እውነቴን ነው የምላችሁ። ጌታን አሳይተን ብናልፍ ነው ክብር። እርሱ በእኛ ለዓለም ሁሉ ቢታይ ነው በጣም ክብር ለኛ። እሱን ብናሸትተው የእሱ አይነት ብንሆን ለኛ ክብር ነው። ክብር ለኢየሱስ ይሁን። እና ዳኒም የገጠመው ይሄው መጽሐፉም ላይ ደግሞ በምንም አይነት መንገድ እግዚአብሔር የአንዳንድ ነገሮችን ዋስትና 100% አይሰጥህም። ግባ ነው የሚል፣ ና ነው የሚል። አንበሳ ጉድጓድ እየሄድኩ ነው ስትለው አድንሃለሁ አይዞ አይልህም፣ ና ነው የሚል። ግባ ሲወረውሩት ዳንኤልም ያወቀው እኮ ገብቶ ነው። ጠዋት ነው አምላክ የመላኩ ልኮ ያለው። አይዞ እባክህ አምላክ መልአክ ይልካል እያለ አይደለም ሄደው። ያድናና ባያድነኝም ችግር የለውም እያለ ሄደ። ሲወረውሩት ቀድሞ ይገባ ለካ የሚጠብቀው መልአክ አለ። ቀድሞ ዳኒ ዘገየ እያለ ቀኑ ሙሉ ንጉሱ ነው ያዘገየው። ለነገሩ ሲከራከሩ አለ ይላል ንጉስ። ፍርድ ቤት ነው ሲጨቃጨቅ ነው ያለው። ስጋድ አልሰግድም፣ እንዳጸልይ እጸልያለሁ፣ በጸልይ ጣሉኝትም ልበላ። ሲጨቃጨቅ ንጉስ ሲከራከርለት፣ ጠበቃ ቀጥሮ ሲሟገትለት፣ ዳንኤል ራሱ ሲከራከር ነው ያለውና ድክም ብሎታል። ስለዚህ መልአኩ ቀድሞ ጠብቆት ከአንበሶቹ ጋር ጨርሶ ጠበቅ ገዝታለ ዛሬ ማታ ብሎ ይነግራቸዋል። አንተ እንትን በለው፣ አንተ በዛ በኩል በሩን እንትን በልት፣ አንተ ሲተኛ ደገፍ አድርገው እንታሙቀው። የሚድል ኢስት ለነገሩ የሙቀት ችግር የለም። ባቢሎንም እንትን በሉት ብሎ ተንከባከቡት። ዛሬ በሰላም አብራችሁ ደሩ፣ ነገ ጠዋት 122 ብፌ ይመጣል፣ መርጣችሁ ታነሳላችሁ፣ ዛሬ ጾማችሁ ደሩ ብሎ እናንበሳ ማነው እንግዳው መልአክ እስኪመጣ ድረስ አፒታይታችንን ዘግቶ አፋቸውን ቆለፎ ይላል። እዚህ ግን አረጋው አይመስለኝም። እኔ እንዳይበሉት አረገ ነው የሚለው እንጂ አንበሳውን ምኑ እዛ ዳኒ ሲወረወር መልአክ ቀድሞ ስለገባ ያዛረገው። ዳኒ እንዴት ነው እንኳን ደህና መጣ እየጠበቅኩ ነበር። ስራ አስፈታኝ ብዙ ቆየ። አምልኮ ጥሎ ነው የመጣው። ስራ አስፈታኝ ብዙ ቆየ እና በቃ ነግሬያቸዋለሁ ለሁሉም ተኛና የጠዋት ጸሎት እንዳረሰ። እንክብካቤ ሲበዛብህ ጸሎት ያስተዋል። እሱ በጸሎት ምክንያት ተጥሎ ጸሎት እንዳይረሳ ነው። ጸሎት ነው ተምር ያመጣው እንዳይረሳው ነው። ጸሎት አትርሱ። መጸለዩ አይደል ይሄን መዘዝ ያመጣበት መጸለዩ አይደል ታዲያ ከአንበሳ ሲያወጣው ስለ ጸልየ ነው ሲቃይ ውስጥ የገባው። ስለ ጸልየ ነው እግዚአብሔር ጣልቃ የገባው። ሰውየው በመጸለዩ ነው ሂስትሪ ሜክ ያደረገው ከእግዚአብሔር ጋር አብሮ ታሪክ ሰሩ። አብሮት እግዚአብሔርን አገባ ብሎ አስገብቶት አብሮት ሰራ። ተጻፈ። እስትንፋሰ መለኮት ያለበት መጽሐፍ ነው። ከዛ መልአኩ ተለየው። ዳኒ ተኝቶ አደረ። ንጉስ በጠዋት መጣ። ንጉስ አልተኛም ይላል። የዛን ዝም ሌሊት የንጉሱንም ጨምሮ ነው የተኛው አይደል። የሚያዝናናውም ነገር አልቀረበለትም ይላል። አልፈልግም አለ። ግን ይኸው ጥያቄ ፈጥሮበታል። ይሄ ልጅ አምላኬ ነው የሚለው የሆነ ነገርማ አለ። በዚህ ደረጃ ያለ ሰው መቼስ ድፍን አድርጎ አምላኬ አይልም። እጄ ጠዋት ማረጋገጥ አለብኝ ብሎ አልተኛም። ንጉስ ነው ማን ይከለክለዋል? በነጋታው ይተኛል አይደል። ስራ ገባ የሚለው ሌላ መጨረሻ እሱ ነው። ከዛ በጠዋት ሄደ ማልዶ ይላል። ገና ሳይነጋ በደንብ ሄደና እንደዚህ ወደ አንበሶች ጠጋ ብሎ የሚል ቃል አለ። ገብቶ የሚል የለም። ወደ አንበሶች ጉድጓድ ንጉሱም ቢሆን አይገባም። ክርስቲያን መሆናችሁ ብቻ የሚያድናችሁ ቦታ አለ። በጌታ ማመናችሁ ብቻ የሚታደጋችሁ ቦታ አለ። ከዘላለም ጥፋት የሚያድን በጌታ መሆን ብቻ ነው። ጠጋለና ምን ይበለው? አምላኩን በሰማይ ያውቀው። ስለዚህ ዝም ብሎ እና ምን ይበለው? ከዛ እንደዚህ ያለው የሕያው አምላክ አገልጋይ የዳንኤልን አምላክ ሕያው አምላክ አለው። ገብቶኛል አለው። ያንተ አምላክማ ሕያው ነው ብሎ
የሕያው አምላክ አገልጋይ ዳንኤል ሆይ አለውና ሁል ጊዜ የምታመልከው አምላክህ ቦታ አትመርጥ፣ ጊዜ አትመርጥ፣ ምን አትመርጥ አለው። ሕይወትን አስይዘህ ነው የምታመልከው። እርግጥ ነው ሕያው ነው። የምታመልከው አምላክ በእውኑ ከነዚህ አንበሶች ሊያድንህ ችሏልን? ከአንበሳ ጉድጓድ የአንበሳ ድምፅ ነው የሚጠበቀው። አንበሳ ሲያገሳ ግሳቱ ነው። ዳኒ እንደ ንጉሥ ሆይ አለ። እግዚአብሔር ያሳይ ንጉሡም እንደሚሆን እዛ ቀን መንፈስ ቅዱስ ነው የሚሞላው።